ሰላም የተከበራችሁ የመዘክር ሚዲያ ተከታታዮችና ተመልካቾች እንደምን ከርማችኋል? እኛ በጣም ደህና ነን። ሰሞኑን ባስተላለፍነው ፕሮግራማችን ላይ የመጨረሻዋን አራተኛዋን ልጃችንን መዳራችንን ፕሮግራም ሰርተን ነበረ። በዛ ላይ ብዙዎቹ ተመልካቾቼ አድማጮቼ እንኳን ደስ አላችሁ ብላችሁኛል። በትግርኛው ደግሞ ርሁስ ጋማ ብላችሁናል። ጸጋይትን ፍሬይትን ሆኑ ይወረሎም ብላችሁናል። እጅግ አድርገን እናመሰግናለን። ሁሌም ከኛ ጋር ናችሁ። ግን ትንሽ የተመለከትኩት ምንድነው በትክክል ሼር አልተደረገም፣ ላይክ አልተደረገም። እንዲሁ ዝም ብላችሁ ደግሞ የምታዩ አላችሁ። ሰብስክራይብ አታረጉም በእውነት ምክንያቱም እናያለን እኛ ቁጥሩ ስንት ሰብስክራይበር እንደገባ ስለሚያሳየን እዛ ላይ በጣም ጥቂት ነው። ስለዚህ ልጅ ነው የዳርነው፣ ደስታ ነው። ያው በእኛ ቤተሰብ በጣም ደስተኞች ስለናችሁ ከታሪካችን አኳያ አንሷል፣ ሼር አልተባለም እንጂ በእርግጠኝነት በጣም ብዙ ከ10,000 በላይ ተመልካች እንደሚሄድ እርግጠኛ ነበርኩኝ። ግን ቀንሶብኛል እና ከዚህ በላይ አሁንም ቢሆን አላለቀም፣ ቪዲዮ እንዳለ ነው። ሼር ካረጋችሁት በጣም ብድግ እንደምል እርግጠኛ ነኝ። እሺ የሆነ ጽሑፍ አነባለሁ። ከዛ በፊት ግን የዛሬው ፕሮግራሜ አርስቱ ኤርትራውያን ምን ሲያደርጉ ከረሙ ይላል። ወደዛ ለመግባት ከዚህ መጽሐፍ አንድ አጠር ያለች ጽሑፍ አነባለሁ። የጦርነት አስከፊነቱ የሰው ሕይወት መቅጠፉ ካለጎደሎነትና ለምርኮነት መዳረጉ ብቻ አይደለም። የሀገር ሀብት ያሟጥጣል። በየአውደ ውጊያው የሚቃጠለው ታንክ፣ ተሽከርካሪ፣ ጥይትና ፈንጂ፣ ተመቶ የሚወድቀው አይሮፕላን፣ በአይሮፕላን የሚጣለው ቦምብ፣ ለሰራዊት የሚቀርበው ቀለብ፣ አልባሳት፣ ጠመንጃ፣ ጥይት በሙሉ በገንዘብ የሚመነዘር ነው። ሀገር በድህነት በዳዴ የሄደች ሀብት በየተራራው በየገደሉ ይጣላል፣ ይወድቃል። ሀገር ተከላክሎ ጠላትን ድባቅ መጥቶ የሚወጣው ወጪ አይቆጭም። ተዋርደህበት የሀገሪቷን አንጡራ ሀብት አሟጠህበት ባዶ እጅህን እያጨበጨብክ ከንቱ የምትቀርበት ጦርነት ግን እጅግ አሰቃቂና አውዳሚ ነው። ኢትዮጵያ በደርጉ ስርዓትም ሆነ ከዛ በፊት በርስ በርስ ጦርነት ያፈሰሰችው ወጪ የእድገት ሊጎማን ወደ ኋላ ስቦ በድህነት አረንቋ ውስጥ ሰንጎ ያስቀራት ታሪክ የማይረሳው ጠባሳዋ ነው። ይህ ጽሑፍ አንቱ በእናት ከሚባል መጽሐፍ የተወሰደ ነው። ይህ ጽሑፍ ደግሞ የጦርነትን አስከፊነትና ምን ያህል አውዳሚ እንደሆነ የሚገልጽ ነው። ጦርነት በተደጋጋሚ እንደገለጽነው ምንም ትርፍ አይገኝበትም። የሰውን ሕይወት ይበላል። ለወደፊት የሀገሪቷ ውጤት ሊሆን የሚችለውን ወጣት ይበላል፣ ይወስዳል። የሀገሪቷን አንጡራ ሀብት ያወድማል። አሁን እንደተገለጸው ዘመናዊ ጄቶቹ፣ አሁን ደግሞ ድሮን መጥቷል። ድሮኑ፣ ሚሳኤሉ፣ ሮኬቱ በነፃ ማንም አይሰጠንም፣ ተገዝቶ ነው የሚመጣው። እኛ እነዚህን ትልልቅ መሳሪያዎች የሚሰሩ ትላልቅ ኢንዱስትሪዎች ላይ አልደረስንም። ትላልቅ ኢንዱስትሪዎች እንኳን ብናቋቁም የጦር መሳሪያ በማምረት ወይም ደግሞ በማምረት ብዙ የሚያስመካ አይደለም። ምክንያቱም እግዚአብሔር ሲፈጥረን በሰላም እንድንኖር እንጂ የተለያዩ የጦር መሳሪያዎችን እየፈለሰፍ እንድንገዳደልበትና እንድንጨራረስበት አይደለም። የትኞቹም ቅዱሳን መጻሕፍት ይህንን አያውጁም። የትኛውም የፖለቲካ ትምህርትም ቢሆን እውነተኛ የፖለቲካ ትምህርት ከሆነ እንገዳደል አይልም። የትኛውም ዲፕሎማሲያዊ ንግግር ላይ ሰላምን እናስቀድም ይባላል እንጂ
መገዳደል አለብን፣ መጫረስ አለብን፣ ማውደም አለብን አይልም ጤነኛ አእምሮ ያለው አካል። ስለዚህ ሀገራችን ብዙዎቹ መሪዎችም እንደሚናገሩት ብዙዎቹ ምሁራንም እንደሚገልጹት ያልተማሩትም ቢሆን አሁንማ በዶንኪ ቲዩብ ላይ እናይ ከሆነ ህፃናቱ ራሳቸው የጦርነትን አሰቃቂነት እዛ ላይ እየተጠየቁ እየገለጹ ነው። እነሱም ውስጥ ገብቷል ማለት ነው። ስለዚህ የእርስ በርስ ጦርነት ነው በአብዛኛው ደግሞ የሚገርመው የጦርነት ታሪካችን ማለት ነው። ስለዚህ ጦርነት አውዳሚ ነው። ጦርነት መከራ ነው። ጦርነት ምርትን አያመጣም፣ ምርትን ያጠፋል። እና ሁልጊዜም ለሰላም የሚዘምሩ ሰላምን የሚፈልጉ ወገኖች ጦርነትን ማውገዝ አለባቸው እንጂ ለጦርነት መዘመር የለባቸው። መዘክር ሚዲያ የሰላም ሚዲያ ነው። ምን ጊዜም ቢሆን ስለ ሰላም እንዘምራለን፣ ለሰላም እንቆማለን፣ ጦርነትን እንጸየፋለን። ጦርነትን የምንጸየፈው በደንብ አድርገን ስለዋኘንበት ነው። የበሰበሰ ዝናብ አይፈራም እንደሚባለው አይደለም። ጦርነት ውስጥ ገብቶ ያየ ጦርነት አይፈራም፣ ጦርነትን ይወዳል፣ ጦርነትን ያፈቅራል የሚባል ነገር የለም። ከጦርነት ደም ማፍሰስ፣ ከጦርነት መሰበር፣ ከጦርነት መሞት እንጂ ምንም የሚገኝ ነገር የለም። እንግዲህ ይህንን እንደ መግቢያ አድርጌ ወደ ዋናው አርስቴ ስገባ ኤርትራውያን ምን ሲያደርጉ ከረሙ የሚል ነው አርስቴ። ኤርትራውያን ሰሞኑን ወር ባልሞላ ጊዜ ውስጥ ትልልቅ በዓላትን አክብረዋል። አንዱ የነጻነት በዓላቸው ነው። እሱ በየዓመቱ ግንቦት 24 ቀን ይከበራል። የሚቀጥለው ደግሞ ወር ባልሞላው ጊዜ ውስጥ የሰማዕታት ቀን ብለው የሚያከብሩት በዛ ረጅም ጦርነት ዘመን ላይ የተሰዉትን ተዋጊዎቻቸውን የሚያስታውሱበት ቀን ነው። እሱ ደግሞ ሰኔ 20 ነው። እነዚህን ሁለት ትልልቅ በዓላቶቻቸውን በየዓመቱ ያከብራሉ። እነዚህ በዓላት ኢትዮጵያ ውስጥ ይከበሩ ነበረ። ለምሳሌ የነጻነት በዓሉ በወዳጅነት ፓርክ ላይ እንደተከበረ አውቃለሁ። እንደገናም ደግሞ በሚሊኒየም አዳራሽ በድምቀት በከፍተኛ ደረጃ እንደተከበረም አውቃለሁ። ይከበራል። ደረጃው ላይ ድምቀቱ የተለያየ ቢሆንም ይከበራል ማለት ነው። ይህ ነገር ምንድን ነው የሚለው ወደኛ ሀገር ስንመጣ ስንጠይቅ ነው። ኤርትራውያኑ
የሚያከብሯቸው እነዚህ ትልልቅ በዓላት ከኢትዮጵያውያን ጋር ምን አይነት ተያያዥነት አላቸው? ምን ማስታወሻነትስ አላቸው? የሚለው ባንክሮ የምንመለከተው ጉዳይ ነው። ኤርትራውያን ከተራራዎቻቸው ጋር አልተዋጉም ወይ ከሌላ ባዕድ ሀገር ላይ ከሌላ ወገን ጋር አልተዋጉም። ለ30 ዓመታት የተዋጉት ከኢትዮጵያ ሰራዊት ጋር ነው። እንግዲህ ይህ ምንድነው ይህንን ጦርነት በማዕከላችን ያመጣው ብለን ስንጠይቅ ታሪክን ማጣቀስ የግዴታ ነው። በዚህ አካባቢ ላይ ለዚህ ጦርነት የመጀመሪያው መነሻ የሚሆነው የባዕዳን ወደዚህ አካባቢ መምጣት ነው። መነሻ አለው ሁሉ ነገር። እዚህ አካባቢ ላይ ጣሊያን መጣ። በኢትዮጵያ የታሪክ መጽሐፍት ውስጥም ተጽፎ እንደሚገኘውና ድሮ በኢትዮጵያ ታሪክ ውስጥ እንደተማርነው ጣሊያን በአሰብ በኩል የከሰል ማዕድን ማውጫ ቦታ ወይም ከሰል ማዕድን ብሎ ከሼክ ሱልጣን ኢብራሂም ቦታ ገዛ ይላል ታሪክ። እዛ ቦታ ላይ ሰፈረ። ከዛ የሃይማኖት ሰባኪዎችን ቄስ ጁሴፔ ሳፔቶ የሚባሉ ስሙን በትክክል አስቀምጬ ከሆነ አገላብጬ እንዳይሆን ካገላበጥኩት ይቅርታ ጠይቃለሁ። እነዚህ የካቶሊክ ሃይማኖት እየሰበኩ ቄሶች ያው በሃይማኖት ነው የሚገቡት ቅኝ ገዢዎች እየሰበኩ በባህር ላይ የተንቀሳቀሱ ዞረው በምጽዋ በኩል ወደ ደጋ ወጥተው በአውሮፓውያኑ አቆጣጠር ከ1889 ጀምሮ ጣሊያን ወደ ደጋማው የኤርትራ ክፍል ወጥቷል ይላል። ከዛ ሙሉ ኤርትራን ያዘ። ጣሊያን ኤርትራ ላይ ተቀምጦ ማለት ሁለት ጊዜ ትላልቅ ወረራዎችን በኢትዮጵያ ላይ አካሂደዋል። አንዱ በአውሮፓውያን አቆጣጠር በ1896 በአድዋ ላይ የተከናወነው ጦርነት ነው። እሱ በጥቁር አፍሪካ ጀግንነት የታየበት ኢትዮጵያውያን ጀግንነትም ተመሰከረበት ጦርነት ነው። እንግዲህ አካባቢ ላይ ጦርነት ሲነሳ ህዝቦች ይተጋገዛሉ። በዛን ጊዜ ኤርትራውያን እዚህ ጦርነት ውስጥ አልተሳተፉም ማለትም አንችልም። የኢትዮጵያ ህዝቦች ደግሞ በነቂስ ወጥተው ከያለበት ወጥተው ነው እዚህ ጦርነት ላይ ተሳትፈው ህይወታቸውን ሰጥተው ቅኝ ገዢን ቅስሙን ሰብረው የመለሱት። ግን ጣሊያን ተመልሶ የተቀመጠ ነው። መረብን ተሻግሮ እዛው ኤርትራ ላይ ተቀመጠ። ተሻግረን ያደረግነው ነገር የለም። በታሪክ ላይ የተጠቀሰ ነገር የለም። ኤርትራውያን በባዕድ ጫማ ስር እየተረገጡ 50 ዓመት ኖሩ ማለት ነው በጣሊያን ቅኝ ግዛት ስር። ቅኝ ገዢ ሲመጣ ምን ሊያደርግ እንደሚችል ይታወቃል። መሬቱን ይቆጣጠራል፣ ጥሩ ሀብት ያፈራል፣ ኢንዱስትሪዎችን ያቋቁማል። በኤርትራ ውስጥ እነዚህ ነገሮች ሰርቷል ጣሊያን። ጥሩ መሬቶች በጣሊያን ስር ገቡ። ኤርትራውያን ባለ ሀብቶች መብታቸውን አጥተዋል። እና እዚህ ላይ ተቀምጦ ነው እንግዲህ እንደ ቤዛ አድርጎ በአፍሪካ ምድር ያለችን ቅኝ አገራችን እያሉ ማለት ነው ሰከንዶ ሮማ እስኪሉ ድረስ አስመራን እንደ ግዛታቸው እንደ ሀገራቸው ቆጥረው ጣሊያኖች ከዛ ተነስተው ኢትዮጵያን ሁለቴ ወረሩ። በአጼ ምኒልክ ዘመነ መንግስትና በአጼ ኃይለ ሥላሴ ዘመነ መንግስት። አጼ ኃይለ ሥላሴ እስከ እንግሊዝ ሀገር የተሰደዱበት ዘመን ነው ይሄ ሁለተኛው ወረራ። አምስቱ የወረራ ጊዜ የሚባለው በኢትዮጵያ። በእርግጥ በዛን ጊዜ ኢትዮጵያ ተዋጊዎች አርበኞች በዱር በገደሉ ተሰማርተው
ሴቶች ወንዶች ሳይቀሩ ተዋግተው በመጨረሻም ላይ በአውሮፓ በተነሳው ቅራኔና ጦርነት ምክንያት እነ ጣሊያንና ጀርመን የአውሮፓን መንግስታት ይወጉ ነበር። ድባቅ ተመተው አውሮፓ ላይ ሲሸነፉ ከአፍሪካ ከያዟቸው ቅኝ ግዛቶችን መጠረግ አለባቸው ተብሎ እንግሊዝ እዚህ አካባቢ ቅኝ ግዛት ስለነበረ ከሱዳንም ከኬንያም ሰራዊት መልምሎ እየመራ እያዋጋ ከኢትዮጵያን አርበኞች ጋር ተቀናጅቶ ከኤርትራውያንም ጋር ተቀናጅቶ ጣሊያንን ድባቅ መታት። ከዛ ጣሊያን ተመበረከከች፣ ተሸነፈች ማለት ነው። እንግዲህ ታሪክ ነውና በመጀመሪያም አፄ ኃይለ ሥላሴ ሲገዙም እስከ ወረራው ድረስ ጣሊያን ኤርትራ ላይ ነበር። ንጉሱ ከመረብ ወዲህ ይገዙ ነበር። እሳቸው ከስደት ሀገር እንደተመለሱም የስልጣኑ አሰራር እንደዛው ነው የሆነው። እሳቸው መተው ዙፋናቸው ላይ ተቀመጡ። ጣሊያን ደግሞ ተሸነፈ። ማን ነው የተቀመጠው? እንግሊዝ ነው ኤርትራ ላይ በሞግዚትነት ተብሎ ለ10 ዓመት ተቀመጠ ማለት ነው። ከ1941 እስከ 1942 ወይ 52 ዓመተ ምህረት ድረስ 52 ዓመተ ምህረት ድረስ አካባቢ እዛ በሞግዚትነት እንግሊዝ ናት ያስተዳደረችው። ከዛ በኋላ የነ ሊቢያ፣ የሶማሌ፣ የኤርትራ ጉዳይ በአፍሪካ ውስጥ ጣሊያን በቅኝ ግዛት ይዛቸው የነበረችው ሀገራት ጉዳይ ተነስቶ በተባበሩት መንግስታት ላይ ብዙ ክርክር ከተካሄደበት በኋላ ብዙ መጽሐፍትን አገላብጦ ማየት ይቻላል። በአሜሪካን የቬቶ ድምፅን በድምፅ የመሻር መብት ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትተዳደር ወይም እንድትቆራኝ ተደረገ። በዛው መሰረት ደግሞ 10 ዓመት የፌዴሬሽን ጊዜ ነበረ። ይሄ በአውሮፓውያን አቆጣጠር እስከ 1962 ይሆናል። ከዛ በኋላ ፌዴሬሽኑ ፈረሰ። ብዙ ጊዜ አሁን ብዙ ኢትዮጵያን ኤሊቶች ይላሉ ንጉሱ ኃይለ ሥላሴ ፌዴሬሽኑን ባያፈርሱት ኖሮ ይሄ ሁሉ ጣጣ አይመጣም ነበር የሚሉት ነገር አለ። ይሄ 30 ዓመት ሙሉ በኤርትራና በኢትዮጵያ መካከል የተከናወነው ደም አፋሳሽ ጦርነት ማለት ነው። እስከዛሬም ድረስ በእነዚህ ሁለት ሀገሮች መካከል ያለው መቆራቆስም ሆነ ቅራኔ ባልተፈጠረ ነበር ይባላል። ምክንያቱም ፌዴሬሽን ሁለት ሀገሮች በጋራ በስምምነት የሚያቋቁሙት በጋራ ላይ የሚደረግ ውል ነው። ስለዚህ ሁለት ባንዲራዎች ይውለበለቡ እንደነበረ ኤርትራ ውስጥ ይታወቃል። እንግዲህ ቀስ በቀስ ያቺ ለኤርትራ የተሰጠችው የተባበሩት መንግስታት ባንዲራ ወርዳ የኢትዮጵያ ባንዲራ ብቻ እንዲውለበለብ ተደረገ። የኢትዮጵያ ሰራዊትም ወደ ኤርትራ ገባ። አሜሪካንም ቃኘው ስቴሽን በሚባለው ቦታ ላይ ሰራዊቱን አስፍሮ ዓለምን የሚቆጣጠርበት መገናኛ ዛጠመደ። ኤርትራ ውስጥ ነገሮች የተባባሱ ሄዱ። ኤርትራውያን መንግስታቸውም ሲፈርስ ፓርላማቸውም ሲበተን ጥይት ተኩሰው በረሃ ገቡ። ከ1961 ዓመተ ምህረት እስከ 1991 ዓመተ ምህረት በአፍሪካ ውስጥ ረጅሙ ጦርነት የሚባለው ደም መፋሰስ ተካሄደ። እንግዲህ መፈክሩስ ምንድነው የሚለው? መፈክሩ አሁን ይህንን ወሬ የሚያወራው ሰው በወሬ የሰማ ወይም ደግሞ ታሪኩ ሲነገር የሰማ ወይም ከመጽሐፍት ያነበበ ሳይሆን የተሳተፈበት ወታደር ነው። እና የነበሩ መፈክሮች ያኔ በጭፈራ በምንም ከዘመቻም በኋላ ከማሰልጠኛም ጣቢያ ጀምሮ ለቀይ ባህራችን ይፈሳል ደማችን እየተባለ ኤርትራ ለአረብ አትሸጥም፣ አረቦች ናቸው የሚወጉን ይባል ስለነበረ ፕሮፓጋንዳው የሚባል ነበር። እንግዲህ ስለዚህ በንጉሱ ዘመን 13 ዓመት ንጉሱን የገለበጠው የደርግ ስርዓት ከመጣ በኋላ ወታደራዊ ስርዓት በነበረ ጊዜ ለ17 ዓመት
በድምሩ 30 ዓመት ሙሉ የኢትዮጵያ ሰራዊት በገፍ ይህ ነው የማይባል እየሄደ በሳህል ተራሮች ላይ በሳህል በረሃ ላይ በዋጥም እየተሰቃየ አጥንቱን ከስክሷል፣ ደሙን አፍሷል፣ ህይወቱን ገብሯል። ብዙ እናቶች ያለ ጧሪ፣ ወላጆች ያለ ጧሪ ልጆቻቸውን አጥተዋል። ብዙ ሚስቶች ባሎቻቸውን አጥተዋል። ብዙ ህፃናት አባት አልባ ሆነዋል። ብዙ ሰዎች ወንድሞቻቸውን አጥተዋል። የኤርትራ ምድር በደም ጨቅይቷል። ይሄ በኤርትራውያንና በኢትዮጵያውያን መካከል የነበረ ደማዊ ታሪክ ነው። 30 ዓመት ሙሉ ቀላል ጊዜ አይደለም። አንድ ወጣት ተወልዶ ተመልከቱ፣ የ30 ዓመት ወጣት ምን እንደሚያክል። እንግዲህ በዚህን ያክል ጊዜ ውስጥ ሰላም ሳይኖር ሁሉም ወደ ጦር ግንባር እየተባለ ማለት ነው። በኢትዮጵያ በኩል ብዙ ሰው እናቶች አውቶቡስ ስር እየተንከባለሉ ኮቾሮ እየወቀጡ እየጋገሩ ለሰራዊቱ ስንቅ ይልኩ ነበረ። ወደው መጨረሻ ላይ ግን ብሎ ዘመቻው ሰው በልቶ ውጦ ወደ ተማሪዎች ዞሮ ተማሪዎች ሳይቀሩ ከገበያ ላይ ሰው እየታፈሰ ብሔራዊ አገልግሎት ተብሎ ሄዶ ተመልሶ የመጣ እንደገና ሁለተኛ ዙር ተብሎ ወደ ኤርትራ ዘምቶ ብዙ ሰው እዛ ቀረ። በመጨረሻ ደግሞ ይህ ነው የማይባል ሰራዊት ወደ ሱዳን ኮብልሏል። እድል የሰጠው በሱዳን በኩል ሱዳን ገባ፣ ዞሮ ወደ ሀገሩ እድለኛ የሆነ መምቷል። ሌላው ደግሞ አፈር ድቤ በልቶ ቀርቷል። ያ ሁሉ ዘመናዊ የጦር መሳሪያ የሚባለው ሶቪየት ሰራሽ የጦር መሳሪያ እዛው ነው የቀረው። ስለዚህ ኤርትራውያን በዚህ ጦርነት ሪከርድ ይዙ ስለነበረ ይሰንዱ ስለነበረ እስከ 65,000 ተዋጊዎቻችን ተሰውተውብናል ብለው በትክክል በሰነድ ይዘውታል። መርዶ ነግረዋል፣ አስለቅሰዋል። በየዓመቱ ደግሞ ይህንን ታሪካዊ ባህላቸውን ያከብራሉ፣ ዋጋ አሉ። በእኛ በኩል የተመለከትን እንደሆን ግን ያ ክፉ አወዳደቅ ሰራዊቱን እንዴት ደረጃ ላይ እንደጣለው ወንድሞቻችን በየዓመቱ እግሮቻቸው ተጎምደው ክራንች እግራቸው ብብታቸው ስራ ቆመው ተሰልፈው ምን ያህል ምጽዋት ለምኑ እንደነበር አይተናል። ሁለት እግሮቻቸውን በፈንጅ የተጎመዱ ወንድሞቻችን መሬት ላይ እየተንፋቀቁ ሲለምኑ አይተናል። በምን እንደ እግራቸውን እንዳጡ ማንንም አያውቅ። ያ ጦርነት እጅግ የከሰርንበት ብዙ ነገር ያጣንበት ጦርነት። ስለዚህ የሚነገርለት አይደለም። እንዳውም አሁን ምንም ነገር እንዳልተደረገ ምንም ነገር እንዳልነበረ ወደ መሆን ሄደዋል። ታሪካዊነት የለውም። እንግዲህ ጦርነት ሁሌም ሁለት ባህሪ አለው፣ ፍትሃዊና ኢፍትሃዊ ጦርነት። ኤርትራውያን መሬታቸው ላይ ነበሩ። እንደ የትኛውም የአፍሪካ ምድር በቅኝ ገዢዎች ተገዝተን ነው የኖርነው። ኢትዮጵያን በዛን ዘመን ነፃ ነበሩ፣ ነፃነት ነው የሚገባን ብለው ነው የተዋጉን እንጂ ኢትዮጵያውያንን ጠልተው የኢትዮጵያን ምድር ወደዚህ መጥተዋል አልወረሩን። ይሄ ሀቅና ሀቅ ነው። ስለዚህ በምድራቸው ላይ ተዋጉ፣ በሚያውቁት መሬታቸው ላይ ተዋጉ፣ ድል ተቀዳጁ። ይህንን ድላቸውን በየዓመቱ ያከብሩታል። እንግዲህ ጦርነት በዚህ አካባቢ ብቻ አልተጀመረም። ፈረንሳዮች ቪየትናምን ወረው ተሸንፈው ወጥተዋል። አሜሪካኖች ለ15 ዓመት ሙሉ በማያገባቸው ነገር ገብተው ቪየትናምን ወረው ለ15 ዓመት ተሸንፈው ወጥተዋል።
አሜሪካኖች አፍጋኒስታንን ወረው ተሸንፈው ወጥተዋል። ራሻኖች አፍጋኒስታኖችን ወረው። ስለዚህ ጦርነት ይከናወናል። እንደ ጦርነቱ ታሪክ ነው የሚደመደመው። እኛ በዛን ሰዓት በነበረው ፕሮፓጋንዳ ተነሳስቶም ይሁን ተገዶም ይሁን የነበረው ሰራዊት ተዋግቶ መሆን የሚገባውን ሁሉ አድርጓል። ከዛ በኋላ ምንድነው መሆን ያለበት? ታሪክ ሆኖ መቀመጥ አለበት። ከውድቀት ትማራለህ። አዲሱ ትውልድ ከዚህ መማር አለበት። ምንድነው ችግራችን ከኤርትራ ጋር? እስከ ዛሬም ድረስ ቢሆን ኤርትራ ሻዕቢያ ይባላል በየዘመኑ። ምንድነው ችግራችን ነው? ይሄ መቋጫ ካላገኘ በስተቀር ዘላለም እንደዚህ የሚኖር ነገር የለም። እነዚህ ሁለት ሀገሮች የሚበቃቸውን ያክል ደም ተፋሰዋል። ከዛም ወዲህ የባድሜ ጦርነት ሆነ። ከወዲህም ከወዳም ብዙ ወጣት ረገፈ። ባለፈውም የትግራይ ጦርነት ነበረ። ሁሉም የራሱ ታሪክ አለ። ግን አሁን ከዚህ በኋላ ጦርነት መብቃት አለበት። መቼ ነው የሰላም አየር ምን ተነፍሰው? መቼ ነው ስለ ሰላም የምንመኘው? መቼ ነው የሰላም ቋንቋ የምናወራው? እድሜ ልካችንን ስለ ጦርነት ስናወራ እንኖራለን። እድሜ ልካችንን ስንወራረፍ እንኖራለን። አብረን መስራት እንችላለን። በተደጋጋሚ ይህ ሚዲያ ይህን ጉዳይ ያነሳል። ምኞታችንን በየጊዜው እንገልጻለን። እንግዲህ መጀመሪያ እንደገለጽኩኝ ኤርትራውያን ይህንኑ የተለመደውን ትልልቅ በዓሎቻቸውን በየዓመቱ ያከብራሉ። ዘንድሮም እንደውም በጣም በደመቀ ሁኔታ እነዚህን ሁለት ታሪካዊ በዓሎቻቸውን አክብረዋል። እኛም ደግሞ ብዙውን ጊዜ ምንድነው የምንለው? ከመሪዎቻችን ጀምሮ ኤርትራውያን ወንድሞቻችን ናቸው። ኤርትራውያን ሰራተኛ ህዝቦች ናቸው እንላለን። ሀገራችን ውስጥ እናውቃቸዋለን። ሀገራቸው ሄደን አይተናል። በተለያየ መንገድ ሄደን አይተናል። በጦርነቱ መደና በሰላሙ። ስለዚህ ወንድሞቻችን ናቸው እስካልን ድረስ ክፉአቸውን አንመኝም። 30 ዓመት ሙሉ የተዋጋው እኮ ኤርትራዊ ነው። ምንም የፈለገ አይነት አማርኛ ቢሰጠው ኤርትራውያን ናቸው የተዋጉት፣ የኤርትራ ልጆች ናቸው። ስለዚህ ወንድሞቻችን ነፃነታቸውን ተቀዳጅተው በዓለም ውስጥ አንዱ ሀገር ሆነው ባንዲራቸውን እያውለበለቡ ነው። በዓለም ፊት ሬፈረንደማቸውን አካሂደው ነፃነታቸውን አውጀው ዛሬ ኤርትራ በዓለም ውስጥ ካሉት ሀገራት አንዷ ሆናለች። እንደውም የሚገርመው አሁን በቅርብ የተባበሩት መንግስታት ጉባኤ አዘጋጅ ሆና ምክትል ፕሬዝዳንትነት ደረጃ ይዛ ተመርጣለች በተባበሩት መንግስታት። እንግዲህ ይህንን ምርጫ የሚያከናውኑት አገራት ናቸው። ስለዚህ ይህንን ነገር በደንብ መመርመር ያስፈልጋል። በደንብ ማየት ይጠይቃል። እስከ መቼ ነው እንደዚህ አይነት ነገር በሁኔታ የሚቀጥለው? ሁል ጊዜም ጥላቻ መዝራት አያስፈልግም። ሁል ጊዜ ለጦርነት የሚያነሳሱ ንግግሮችም አያስፈልጉም። ሰላም ይቀድማል። ሰላም የምናሰፍንበትን፣ ደም የምናስቀርበትን፣ ህይወት የምናድንበትን መንገድ ነው መምረጥ ያለብን። ምክንያቱም ማንም ልጆቹን የሚወድ ማንኛውም የትኛውም አካል ቢሆን ከጦርነት የሚያተርፈው ነገር የለው። ቢሞቱ ወይ አጎታችን ልጅ ወይ አክስታችን ልጅ ወይ ወንድሞቻችን ወይ ዘመዶቻችን ናቸው። ቢያንስ ልጁን ባይልክ የትኛውም ባለስልጣን፣ አሁን ብዙ ጊዜ የባለስልጣን ልጆች አይሞቱም ይባላል። ባለስልጣኑ እኮ አገር ውስጥ ነው የተወለደው። ቢያንስ በዘመዱ ምክንያት ነካ። ስለዚህ ጦርነት መጥፎ ነው። ከዚህ በፊት ከተከናወኑ ጦርነቶች ከእያንዳንዱ መማር አለብን። ሀገራችን ደግሞ ዛሬ መነሻዬ ላይ እንደገለጽኩኝ
የእርስ በርስ ጦርነት እየደማች ነው። ዛሬ በየቦታው ከባድ የሆኑ ነገሮች በሀገራችን ውስጥ እየተፈጸሙ ነው። ሰዎች ሰላም ሊያገኙ አልቻሉም። በሰላም ሄደው መግባት አልቻሉም። ለመደምደም እነዚህ ሁለት ሀገሮች ናቸው። ኤርትራም ሉዓላዊት ሀገር ናት። ከዚህ በኋላ ወደ ኋላ የሚመለስ ነገር የለም። ስለዚህ በሰላም ተጋግዘን በሰላም እየነገርን እንደ አካባቢ እንደ ቀጠና እድገታችንን ከፍ የምናደርግበትን መንገድ መሻት ብቻ ነው የሚጠቅመን። ይህም በተደጋጋሚ ብለናል። ትክክለኛ አእምሮ ያለው ለሰላም የቆመ ወገን በሙሉ ይህንን ማሰብና ማወጅ አለበት የሚል እምነት አለኝ። እንደ አንድ አሃዝ ለማየት ፈለግኩኝ። አሁን ቅድም ያስቀመጥኩት ጊዜ ጣሊያን ወደ ደጋማው የኤርትራ ክፍል ከወጣበት ጊዜ ጀምረን እስከ ዛሬ ድረስ ብናሰላ በ1889 ዓመተ ምህረት እንደ አውሮፓውያን አቆጣጠር ደጋማውን የኤርትራ ክፍል ያዘ ይላል ጣሊያን። ከዛ በኋላ በቃ ያስፋፋ ቁጭ አለ። ጭራሽ ወደ ኢትዮጵያ ለመምጣት ደግሞ የአድዋውን ጦርነት አካሄደ ማለት ነው። ዘላይ ተካሄደ። እስከ ዛሬ ድረስ ከዘንድሮ ድረስ ኤርትራ ነፃ ከወጡ ጊዜ ጀምሮ 35ኛውን የነፃነት በዓላቸውን አክብረዋል ዘንድሮ። ግን በአጠቃላይ ጣሊያን ወደዚህ አካባቢ መጥቶ ኤርትራን ከያዘ ጊዜ ጀምሮ ማለትም ከ1889 እስከ ዘንድሮ ዓመት ድረስ 137 ዓመት ነው። 137 ዓመት ሆኗል። ከዚህ ውስጥ ኤርትራና ኢትዮጵያ በጦርነት መሃል ለ30 ዓመት አብረው ኖረዋል። አንዷ ጠቅላይ ግዛት እየተባለች ማለት ለ30 ዓመት 107ቱን ዓመት ግን በፍጹም አብረው አልኖሩም። እንግዲህ ይሄ ሀቅ ነው። በቃ ማንም ሊያሰላ ይችላል። ማንም ከታሪክ ሊመለከት ይችላል። ልብ ወለድ አይደለም፣ ተጨባጭ ነው፣ የኖርንበት ነው። ስለዚህ ለ107 ዓመት አብረው ያልኖሩ ሀገራት ምኑ ነው የተለያዩ ነገሮችንም የሚፈጥረው? አይበቃንም? 107 ዓመት ተለያይተህ ኖረህ ምንድን ነው የሚፈልገው? ስለዚህ የየራሳችን አሉን። ኢትዮጵያን የምንኮራባቸው ነገሮች፣ ሀብቶች አሉን፣ ወንዞች አሉን፣ ገና ያልተነኩ ማዕድናት አሉን፣ በቂ የሰው ጉልበት አለን። ስለዚህ ያለንን ይዘን በሰላማዊ መንገድ እየኖር ከጎረቤቶቻችን ጋር በሰላም በትብብር አብሮ ሰርቶ መኖሩ ብቻ ነው የሚያዋጣን። አሁን የውስጥ ጉዳዮቻችን ራሳቸው በጣም አስቸጋሪዎች ሆነዋል። እነዚህ ነገሮች የምንፈታባቸው መንገዶች መሻትም በጣም አስፈላጊ ነገር። ስለዚህ የተከበራችሁ አድማጮቼ ኤርትራውያንና ኢትዮጵያውያን፣ ሰላም ከማንኛውም ነገር በላይ ዋጋ አለው። ስለዚህ ሰላሙን ያስፍንልን እያልኩ የዛሬውን ፕሮግራሜን እዚህ ላይ ቋጨው። በሰላም ኑሩ። ቻው።